ጋይስ እንዴት ናችሁልኝ? እንግዲህ ዛሬ ማለት ነው አዲሷ እንትን መታለች ኤም4 ሌሊት 9 ሰዓት ላይ ነበር የመጣው። አሁን የምንሞክረው ይሆናል። ያለፈውን ቪዲዮ ያያችሁ ሰዎች ካላችሁ ኦልሞስት ኤም4ን የሚያስገኝ ቶክን ወይም ደግሞ ጀም አግኝተናል። አሁን ምንድነው የምናደርገው? ቀጥታ ወደ ኤም4ን ኮሌክት ወደ ማድረግ። ከሱ በፊት ግን የቀረችን 5000 ዩሲ ያለች። በ5000 ዩሲ ምን እናደርጋለን? አልቲሜቱን ለማግኘት ልብሱን ለማግኘት የምንጮት ይሆናል ማለት ነው። ሚን ጊልቱን ለማግኘት የምንጮት ይሆናል። ሌትስ ጎ እስቲ እናያለን ምን እንደሚፈጠር። እንደነገርኳችሁ የወላችሁ አፕዴቱ እንግዲህ መጥቷል። አሁን ምንድን ነው የምናደርገው? እንዳያችሁት ከሆነ ባለፈው ቪዲዮ ላይ 5 ጀም ወይም 5 ቶክን አዘጋጅተናል። ያ ማለት አንድ ኤም4 ይችልልናል። አንድ ፍሬ ብንጨምርበት ደግሞ ጊልቱን ይችልልናል። የምናደርገው ግን አሁን ምንድን ነው ጊልቷን ዳውንሎድ እናደርጋት። ሰዎችን ብናገኛት በጣም ነው ደስ የሚለን፣ በጣም ነው የምታምረው። የተወሰነ ዩሲ ያለን እሷን ስፔንድ የምናደርግ ይሆናል ማለት ነው። እስቲ መልካሞች ተመኙልኝ። ፈርስቴን በዜሮ ዩሲ ነው። አይ ቲንክ ቶክኑ ስላለኝ ነው። በዜሮ ዩሲ ፈርስቴን 1 2 3 የመጀመሪያ ሙከራ አይከፋም፣ ይጠቅመናል ይሄኛው ለበኋላ። እሺ ፈርስቴን ደግሞ ፈርስቴን ሰፕረሰር አትሊስት ማለት ነው ቀለሙን መስጠቱ በጣም ጸዴ ነው በዜሮ ዩሲ። አሁን ዩሲያችንን ስፔንድ ወደ ማድረግ እንሄዳለን። ከሱ በፊት ግን ባለ 10 አለን ፍሪ። እሷን እንሞክራለን። ዩሲስ በብጃውን ትንሽ እየጠመመብን ነው። ቆይ አሁንም የመጨረሻ አለን። ያው እዚህ ጋር ምን እንደሚደርሰኝ ታያላችሁ። በነፃ እሺ ይሁን ለክፉ አይሰጥም። ምን እናደርጋለን መሰላችሁ ጋይሶች? ያው ላይ ባለ 10ሩን ድሮ እናደርጋለን። 540 ዩሲ ነው። ሌትስ ጎ። አንድ ደህና ነገር አንተው ቆይ በ10 ዩሲ ድሮም ፐብጂ ከኔ ጋር ችግር እንዳለበት አውቃለሁ። እሺ ምን እናደርጋለን መሰላችሁ? አንዴ ኢንቫይት ምናምን እንዳይላክልን አንዴ እንትን ላይ እናርካት፣ ስቲል ዘላይ እናርካት ነው። እሺ ሌትስ ጎ እንቀጥላለን። እሺ አናዘርኩ እሱ ረድ ላይ ጠማማ ሆነ። እሺ አናዘርቴ ዮ ደብሊው እሺ አሁን 3 ፍሬ ብናገኝ በቀረችን 3000 ዩሲ 3 ፍሬ ብናገኝ በቂያችን ነው። እሺ ሌትስ ጎ ምን እናድርግ መሰላችሁ? ቁጭ እንበል መሰላችሁ። ብዙም ስለቆምንበትም ሊሆን ይችላል ብዬ አሰብኩኝና እሺ አናዘርቴ ናይስ ኒዱንም ሰጥቶናል። አንድ ቶክንም ተሰጥቶናል። ስንት ቶክን ነው የሚቀረን? 2 ቶክን
አልቲሜቱንም እንወስዳለን፣ ኤም4ንም እንወስዳለን። እና ጋይስ ማንኛውም መጠን ዩሲም ሆነ አሪፍ አካውንቶችን መግዛት የምትፈልጉ ሰዎች ካላችሁ በዚህኛው የቴሌግራም ዩዘርኔም ልታወሩኝ ትችላላችሁ። ይመቻችሁ። ፎሎ ላይክ ማድረግ እንዳይረሳ። አንተ ቁጭ ስል ይሻላል መሰለኝ እድሌ አናዘርቴን ቆይ ባለ ሲንግል ቶ አናዘር እንዲህ 1000 ሲን የቀረን ጋይስ። ከዚህ በኋላ 3 ጊዜ ብቻ ነው የምንጥለው። መድረስ አለበት። እቺ 3 ዙር ጥዬ ለኔ ካልደረሰኝ አይስዌር ፐብጂ ከኔ ጋር ችግር አለበት። ቶክን ውስጠኝ በእናትህ 540 ሌላ 540 ይቻላል ይቻላል ይቻላል። እንዴ 2x ማለት እንዴ ቆይ ኮሌክሽን ሳውራት ተገፋይልሃል። yes 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 ግባለት እናቴ ትሙት። አሳየው ላላየው w ኦ ማይ ጋድ አሁን ኢነርጂያችን መጣ ታውቃለህ። ይቻላል ነው የምልህ። የመጨረሻ ባለ 10 1 2 3 ኖርማል ነው። ምንም አያሳስበንም ጋይሶች። ስሙ አሁን ማለት ነው ለአንድ ዩሲ ብለን ባለ 10ዋንም ላንሞክር ነው። ሶ ምን እናደርጋለን መሰላችሁ? እዚህ ጋር ኮሌክት የሚደረጉትን በሙሉ ኮሌክት እናደርጋለን። ያበደ ነው። እሺ ጋይስ ኤም4 ደርሶናል ጋይስ፣ ኤም4 ደርሶናል። ሶ ጊልቷ ነች በመቀጠል የምትወሰደው 7 አለ። እስቲ እንትን ኤክስቼንጅ ማድረግ ደግሞ የምንችለው ካለ እሷን የምናይ ይሆናል። አንድ መጨመር እንችላለን። ሶ 8 እንትን ይውልናል፣ ቶከን ይውልናል። ሶ እቺ 5ቱ እንቀይራለን። ኦኬ እኔ ጋር ሆኖ እሺ። ሶ 8 ጀም አለ። ምን እንደምንገዛበት እናያለን። በመጀመሪያ የምንገዛው ነገር አንድና አንድ ነው። ምንድነው እሱ? ጊልት ማለት ጽድት ያለ ጊልት እናቴ ትሙት። ኡፍ ምን አይነት ላክ ነው ያለኝ። ሶ ጊልት ለማግኘት 1 2 3 ሌትስ ጎ ማለት ዛው ላይ ነው። ስክሪንሻት ይዛለ ያስገኛ እንደዚህ ነው። 46 እንትን አለው። ሶ አሁን ገብተን እሱን የምናያት ይሆናል። በመቀጠል ኢሞቱ እንዴት ነው? አሪፍ ነው እንዴ? እስቲ ኢሞቱ አይነፋም። ሶ ምን እናደርጋለን? ባክፓክ መስት ነው። እንዴ አባቴ ትቀልዳለን። እስቲ ከተመለሱ እቃዎች ምን እንገዛለን? አስፈላጊ ነገር ምን አለ? 3x የታለች? በእናትህ ኤም4 ወይ 4x? ኦኬ ለሱ እንሞክራለን። ኖርማል ነው። ተመልሷል። እንመለስና ምን እናደርጋለን? ማቴሪያል ነው ባክፓኩ። ሶ ለማቴሪያልም እንትን ማለት አለብን። ኤም4 አፕግሬድ መደረግ አለበት ጋይስ፣ መስተኖሽ። ለዛ ባክፓኳን እናገኛታለን። 1 2 3 ሌትስ ጎ። እሺ ዩሲ የተወሰነን ጨምር እንደ ጋይስ ሁኔታውን አይተን እንጨምራለን። ለአሁን ግን ማለት ነው ምን እናደርጋለን መሰላችሁ? ኤም4 አፕግሬድ ትደረጋለች። ቆይ ልብሱ ደግሞ ታሳያችሁ። አዲሱ ጊልት
ተለብሶ ነው ማሳያችሁ። የት አለ ባክፓኩስ? አዲሱ ባክፓክ ከዛስ ኤም4 የት አለ? እሱን ነው የምፈልገው አባቴ። ሌላው ምን ይሰራል? ቶሎ በል ሌትስ ጎ። አያችኋ ከና አቋቋማ ነውላ ማለት ነው። ሶ እንግዲህ አፕግሬድ ስናደርጋት ደግሞ ሌላ ቪዲዮ ነው የሚሆነው፣ ይሄኛው እንዳይረዝምባችሁ ማለት ነው። ለማንኛውም ሁላችሁም ላይክ፣ ፎሎ፣ ሰብስክራይብ ማድረግ እንዳረሱ። ኮሜንት ላይ ደግሞ እስቲ እናንተ በስንት ቪው እንደደረሳችሁ ንገሩኝ። ይመቻችሁ።